ሰላም ዛይንቴክ በአዲስ መረጃ ተመልሰን መጥተናል። ባለፈው ሳምንት እንደሚታወቀው የሮማኒያው ኤምባሲ አዲስ አበባ የሚገኘው ፋይናሊ ኢሜይል ሪፕላይ አድርጓል በሚል ነበር የሰራሁት ቪዲዮ። እሱ ላይ ያው ምን አይነት መልስ እንደሰጡ አይታችኋል። አሁን ደግሞ በአዲስ መረጃ ነው የመጣሁት ማለት ነው። ስቲል በወርክ ፎርስ ላይ በተመለከተ ነው። ሮማኒያ ላይ ምን ያህል ወርክ ፎርስ በየአመቱ ኮታ ይሰጣቸዋል፣ ምን ያህልም ደግሞ አፕሩቭ ያደርጋሉ የሚለውን በተመለከተ ነው አዲስ መረጃ የወጣው። በዚህ በ22 ኦክቶበር አንድ የወጣ መረጃ ስላለ ነው እሱን በተመለከተ ነው ዛሬ የምናወራው ማለት ነው። ስለዚህ እንደሚታወቀው በየአመቱ የሚገባ የውጭ ኃይል ወይንም ሰራተኛ አለ ወርክ ፎርስ። በተለይ ከኔፓል፣ ሽሪላንካ እና ከኢንዲያ እነዚህ ናቸው። እነዚህ ላይ ነው የሮማኒያ የኢንዱስትሪ ወይንም ይሄ የኮንስትራክሽን ሆሬካ ሚሉት አለ ደግሞ እነዚህ የሆቴል ኢንዱስትሪዎች ማለት ነው። እነሱ ላይ እንዲሁም ደግሞ የትራንስፖርት ሴክተሮች እንዲሁም አግሪካልቸር ሴክተሮች እነዚህ የስራ መስኮች ላይ በዋናነት ዲፔንድ ያደረገው የሮማኒያ ኢኮኖሚ ማለት ይቻላል በእነዚህ ከስሪላንካ፣ ከኔፓል እና ከኢንዲያ ከሚመጡ የስራ ሰሪዎች ወይንም ወርክ ፎርሶች ነው። ምንድነው የሆነው በዚህ አመት 2025 ላይ እንደ አጠቃላይ አፕሊኬሽን ተደርጎ ነበር። ሰብሚት የተደረገው አፕሊኬሽን ምን ያህልና አፕሩቭ ደግሞ የተደረገው ምን ያህል ነው የሚለውን አንድ ሪፖርት ወጥቷል። ይሄኛው መረጃ የወጣው በዋናነት የዚህ የወርክ ፎርስ ዋናው ኃላፊ የሆኑ ያ ማለት እንደ የሰራተኛና ማህበራዊ ጉዳይ ሚኒስቴር እንደሚባለው እኛ ሀገር እዛ ውስጥ የሚሰሩ አንድ ማኔጀር ናቸው ይሄንን ያሳወቁት ማለት ነው። የሚገርመው ነገር ርዕሱም ሲጀምር ላይ ታይትሉም የተጻፈው ስቲል ሮማኒያ ከዚህ ከክራይሲስ ውስጥ እንደሆነች ያ ማለት የሰራተኛ እጥረት ውስጥ እንደሆነች የሚያሳይ ታይትል ነው ያለው። ሮማኒያ ሴ ኮንፍሩንța cu o criză de muncitori fără precedent ይላል። ስቲል ክራይሲስ ውስጥ እንዳሉ ወርክ ፎርሶች፣ ምክንያቱም አምራች ኃይል የሚባለው ሮማኒያ ውስጥ ወጣቱ ስለሌለ ትምህርት ቤት እስከተወሰነ ድረስ ከገፉ በኋላ ወደ ሌላ ሀገር እንደሚሻገሩና እዚህ ጋር የሚሰራበት ሴክተር ላይ የወጣት ኃይል አምራች ኃይል እንደሌለ የሚያሳይ ሪፖርት ነው። በዛ ነው የጀመረው ማለት ነው ታይትሉ። ምንድነው ኃላፊዎች በተለይ ቅድም እንዳልኩት ኮንስትራክሽን ሴክተር ውስጥና እነዚህ ሆሬካ ሚሉት አለ ሆቴል ኢንዱስትሪዎች ውስጥና ትራንስፖርት እንዲሁም ደግሞ አግሪካልቸር ውስጥ እነዚህ የስራ መስኮች ላይ ስቲል የሰው እጥረት እንዳለ ነው የሚያሳየው። ሪፖርቱም የሚጽፈው እንደዛ ነው ማለት ነው። ምንድነው የሆነው? አፕሊኬሽን ተደረገ። አጠቃላይ አፕሊኬሽን የተደረገው እንደ አጠቃላይ ነው እያወራሁት ያለው። ይሄ ቶታሉ ነው የሚያሳየው 2025 ላይ ምን ያህል ሪኩዌስቶች ወይንም አፕሊኬሽኖች ተደርገው ከዛ ላይ ምን ያህል ነው ደግሞ የውጭ ጉዳይ ሚኒስትሩ ያጸደቀው ማለት ነው። ስለዚህ በ2025 ወደ 230,000 አፕሊኬሽኖች ናቸው የተደረጉት ለ2025 ብቻ። ባለፈው ሌላ ቪዲዮ ላይ ሌላ መረጃ ላይ በየአመቱ የሚሰጣቸው ኮታ እንዳለ ታውቃላችሁ። ያ ማለት 100,000 ማለት ነው። አፕሊኬሽኑ ግን የተደረገው 230,000 ማለት ነው። የእጥፍ ነው የሆነው። ያን ያህል አፕሊኬሽን ተደርጎ ፋይናሊ ግን መንግስት አፕሩቭ ያደረገው 100,000 ብቻ ነው። ስለዚህ እዚህ ጋር አሁን የፎርሳ ዴሞንካ ይላሉ የወርክ ፎርስ ሮማኒያ ውስጥ ያሉ እነዚህን የፎርሳ ዴሞንካ የሚያስመጡ ፓትሮኖች ወይም አለቆች በዋናነት አምጥተው እዚህ ለየድርጅቶች የሚያከፋፍሉ ይህንን ደግሞ እንደ ኃላፊነት እንደ ሀገር የሚያዙ ሰዎች ናቸው። እነሱ ባደረጉት ቃለ ምልልስ ነው ሪፖርቱም የእነሱ ንግግር መሰረት በማድረግ ነው የተነሳው ማለት ነውና ስቲል እጥረት እንዳለና ችግር ላይ እንደሆኑ ነው። 100,000 እንኳን አፕሩቭ ተደርጎ ከ100,000 አፕሩቭ ከተደረገው ውስጥ ምን ያህሉ ነው መጥቶ ገብቶ እዚህ የስራ መስክ ላይ የሚቆየው የሚለውም ስቲል አሳሳቢ ነገር ስለሆነ እነሱ ግን የሚሉት ምንድነው በቂ እንዳልሆነ ነው አፕሩቭ የተደረገው 100,000። ስለዚህ እንዲጨመርና ከፍ ያለ ቁጥር እንዲሆን ነው እየጠየቁ ያሉት በዋናነት ማለት ነው። ስለዚህ የኢምፕሎየርስ አሶሲዬሽን ተብሎ አላቸው እዚህ ሀገር የሰራተኞች አሶሲዬሽን ወይንም እነዚህ የአሰሪዎች ማለት የቀጣሪዎቹ አሶሲዬሽን አለ። ለነሱ ደግሞ ራሱን የቻለ ፕሬዚዳንት አለው። እንዲህ አይነት ጉዳዮች በሚኖሩበት ሰዓት ከመንግስት ጋር ንግግር በማድረግ እንዴት መፈታት አለበት የሚሉ ነገሮችን የሚወያዩ ማለት ነው። እነሱ ናቸው በጣም አላርምድ ሆነው ነው በዚህ ጉዳይ
2025 ላይ ያዩትን 230 ሺህ አፕሊኬሽን ተደርጎ 100 ሺህ ብቻ አፕሩቭ መደረጉ ስቲል በቂ አይደለም የሚል ጥያቄ ነው እየጠየቁ ያሉት ማለት ነው እነሱ። ሶ ምንድነው ያለው አንዱ ከነዚህ ካሉት ኢንዱስትሪዎች ውስጥ አንዱ ማኔጀር ምንድነው በጣም ዴስፕሬት እንደሆኑና ትላልቅ ቢግ ፕሮጀክቶች እየመጡ እንደሆነ ብዙ ስራ ለመስራት ብዙ አላማ አድርገን ብዙ በጀት ተይዞበት እየሄድን ባለበት ሰዓት ግን ወርክ ፎርስ እጥረት አለብን፣ የሰራተኛ እጥረት አለብን። ስለዚህ ያንን ኮታ ደግሞ ይሄ ሊሚት የተደረገው አስፍተው እንዲሰጡ ነው እኛ የምንጠይቀው ነው የሚሉት። ስለዚህ ሰራተኛ ደግሞ ማይኖር ከሆነ ያዝናቸውን ፕሮጀክቶች በሚሊዮኖች በጀት የታሰቡ ፕሮጀክቶችን ላንሰራ ነው የሚል ሀሳብ ውስጥ ናቸው ማለት ነው። ሶ ምንድነው ፋይናሊ ያደረጉት ሰብሚት አድርገዋል። እነዚህ የኢምፕሎየር አሶሲዬሽን ውስጥ ፕሬዚዳንቱም የነዛንም ጥያቄዎች አንድ ላይ በማድረግ ለውጭ ጉዳይ ሚኒስተርና እንዲሁም ደግሞ ለወርክ ፎርስ በመንግስት በኩል ሚኒስተር ኦፊስ አለ ራሱን የቻለ ማለት ነውና ለነሱ አቅርበዋል። የስቲል የሰው እጥረት እንዳለና ከተሰጠው ኮታ ሊሚት በላይ ተደርጎ እንዲታሰብና እንዲመጣላቸው የሚል ጥያቄ ነው ያስገቡት ማለት ነው። ይሄን ይመስላል። እንደሚታወቀው ከዚህ በፊትም ያው አብዛኛውን ጊዜ ሳወራ በመሐልም ማነሳው ነው 100 ሺህ ኮታ አላቸው በየአመቱ ይመጣል። ግን ምን ያህል ያንን ደግሞ ሰብሚት ያደርጋሉ፣ ምን ያህል ደግሞ ያንን እስከ 100 ሺህ ምን ያህል ደግሞ ይደርሳሉ የሚለው ባለፈው እንዳየ ነው 70 74 71% ቢሆን ነው። ኢቭን የባለፈው ሪፖርት ላይ 84 ሺህ ወርክ ቪዛ ተብሎ ወጥቶ ቢሆንም ያ ደግሞ ምን ያህል መጥቶ ገብቶ ይሰራል ሌላ ጥያቄ ነው የሚሆነው። ምክንያቱም አፕሩቭ ከተደረገ በኋላ ገብቶም የሚወጣ የሚጠፋ ብዙ አይነት ሁኔታ ስላለ ማለት ነው። ስቲል እጥረት አለ፣ በዛ ምክንያት ነው። ሶ የዛሬው መረጃ ይሄን ይመስላል። ስቲል እነሱ ክራይሲስ ውስጥ እንዳሉና የወርክ ፎርስ እጥረት እንዳለ ነው። ሶ ይሄኛው ሪፖርት ወጥቶ በነገራችን ላይ ይሄኛው ነው ሪፖርት ቀጥታ ከሶርሱ ለማግኘት ካሰባችሁ ለማንበብ ከፈለጋችሁ ሞኒቶሩል ክዥ ሚላለ ሞኒቶሩል ክዥ .ro ላይ ማንበብ ይቻላል ሙሉ ሪፖርቱ ማለት ነው። ሶ የሰውን ወይንም የነዋሪ የዚህ ሀገር ነዋሪዎችን ሀሳብ ምን አይነት ሀሳብ አላችሁ የሚል ጥያቄ ይጠይቃል። ሳይቱ ከጻፈው በኋላ ይሄንን አርቲክል ከጻፈው በኋላ እስቲ ምንድነው ሀሳባችሁ የሚል ነገር አስቀምጦ ብዙ ሰዎች ኮሜንት እያደረጉ ነበር እዛ ላይ። አብዛኞቹ ኮሜንት ሲያደርጉና ላይክ ሲቃወሙ ያሉት እዚህ ሀገር በጡረታ ያሉ ሰዎች ላይክ ጥሩ አይነት ጡረታ ክፍያ ስለሌላቸው ለምንድነው እነሱን ወደ ስራ ማያስገቧቸውና ደና ገንዘብ መስራት ማይችሉት? ያ ማለት ከ44 አመት በላይ ወር 50 አመት 66 ምናምን እድሜ ያላቸውን ሰዎች ነው። ምክንያቱም ወጣቱ ስለሌለ ወጣቱ መስራት ከየት ይመጣል ስለሌለ። ሶ እነሱ የሚሉት ምንድነው ለምንድነው እነዚህን ጡረታ ላይ የማይረባ ገንዘብ መንግስት የሚከፍላቸውን ሰዎች ድጋሚ ቅጥር ተደርጎ ስራ ገብተው እንዲሰሩ ለምንድነው ማይደረገው የሚል ኦልሞስት ተመሳሳይ የሚመስል ኮሜንት ነው ሰው ሰጀስት ሲያደርግ የነበረውና ይሄ ነበር ያለው። ሶ ያ ምን ያህል የነዚህ ኢምፕሎየርስ አሶሲዬሽኑን ምን ያህል አሳማኝ ነው ሌላ ጥያቄ ነው። እዚህ ሀገር ደግሞ ባለው በፔንሽን ይሄ በጡረታ ህግ ደግሞ የተገደበ እድሜ አለ። ከዛ በኋላ እውነትም የኮንስትራክሽን ስራ በዛ እድሜ ያለ ሰው ይሰራል ወይ ሌላ ጥያቄ ነው። ስቲል በጣም ይሄ የሚጋጩ ነገሮች አሉ እና አብዛኛው ኮሜንት በዛ አይነት መንገድ ነበር ያለው። ሶ ስቲል የወርክ ፎርስ እጥረት እንዳለና ብዙ ፕሮጀክቶች ላይ ክፍት እንደሆኑ ብዙ ሰዎች እንደሚያስፈልጉ ነው የሚያሳየው በአጠቃላይ ሪፖርቱ ማለት ነው። ሶ ያ ይሄ ነው ያለው። የሪፕሬዘንታቲቭ ወይንም ማኔጀሩ የሮሜኒያን አሶሲዬሽን ኦፍ ሌበር ኢምፖርተርስ ላይክ አስመጪዎች ተብሎ ሪፕሬዘንታቲቭ አላቸው። ቅድም እንዳልኩት ይሄ ማኔጀሩ በጣም አላርምድ ሆነው ይሄንን ነገር መሙላት እንዳለባቸው ነው እንግዲህ ሀሳብ እያደረጉ ያሉት። ይሄን ይመስላል የዛሬው መረጃ። በነገራችን ላይ ከዚህ በፊት እንዳለው ይሄ ኮሜንት ላይ ያሉ ጥያቄዎችን የመመለስ ቪዲዮ ነበር። ሶ እነሱ ምንድነው የባለፈው ቪዲዮ ላይ ሜንሽን አድርግ ያለው ላይቭ ላይ ለመመለስ ነው ቀጠሮ እያዝን ያለ ነው። ያ ማለት በየሳምንቱ ኦልሞስት አርብ ምሽት ላይ በኢትዮጵያ ከ2 ሰዓት ተኩል ማለት ነው ቀጠሮ ይዘን ዩቲዩብ ላይ ላይቭ መልስ ለመመለስ ጥያቄዎችን የጥያቄና የመልስ ፕሮግራም አዘጋጅተናል ማለት ነው። ስለዚህ ኮሜንት እዚህ የባለፉ 2 ቪዲዮዎች ላይ ተጽፎ ያልተመለሱ ጥያቄዎችን ይዛችሁ አርብ ምሽት ላይ በሚኖርም ፕሮግራም ላይ ትመጡና እሱ ላይ ላይቭ እንመላለሳለን ማለት ነው። በሚቀጥለው ጊዜ በሌላ ቪዲዮ በሌላ መረጃ እንገናኛለን ማለት ነው።
ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።